ዛኪሮ ማን ጋር ነው የምትጫወተው? ማነች? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ ወይ? አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። እሺ በዛሬው ዕለት አንድ አነጋጋሪና ልብ ሰባሪ ቪዲዮ ተለቀቀ። ዛኪር የሚባል ልጅ በዚህ ሳምንት ውስጥ በተለያዩ ቲክቶክ ላይ ቪዲዮቹ የተለቀቁ ነው። በጣም ሕፃን ልጅ ብስኩቶችን እየሸጠ ለቤተሰቡ ገቢ ያመጣ መቦረቂያ መጫወቻው እድሜ ላይ እንቅልፉን እዛው በረንዳ እየተኛ አንዴ እንቅልፉን ሲያንቀላፋ አንዴ ብስኩቱን እየሸጠ ሲንከራተት የነበረ ልጅ ዛሬ ላይ ሰዎች ሊያዝናኑት ወሰዱ እና እንደምትመለከቱት ካጠገቡ ያለችውን ልጅ እሷ ታምራለች እኔ ቆሻሻ ነኝ ብሎ ልብ በሚሰብር ሁኔታ ተናገረ። ይህ ቪዲዮ ከተለቀቀ በኋላ ብዙዎች እያለቀሱ ይገኛሉ። ብዙዎች ልባቸው የተሰበረ ይገኛል። እውነትም ሀገራችን እንዲህ ናት። ህጻናት መብረቂያ ጊዜያቸው የሚስቁበት፣ የሚማሩበት፣ የሚዝናኑበት ልጅነታቸውን የሚያስታውሱበት ጊዜ ላይ እንደዚህ ገና በለጋ እድሜያቸው ቅስማቸው ተሰብሮ አእምሯቸው ውስጥ እኔ ቆሻሻ ነኝ የሚል ድምጽ ሲያቃጭል በጣም ያሳዝናል። ዛኪር ማን ነው እስቲ የሚለውን በመጀመሪያ እኔና ከዛ በኋላ ሰው ምን አለ ምንስ ሐሳብ ሰጠ የሚለውን እንመለከታለን። እናንተም ኮመንት አስቀምጡ። ቪዲዮ ለሁሉም ተደራሽነት እንዲኖር ላይክ በማድረግ ጀምሩ። እስኪ አብራችሁን ቆዩ። የቅድም 45 ይሄ ስንት ነው? ይሄ ስንት ነው አንዱ? ጀብሎ ነው የሚሰራው እንደምታዩት። ወይ ትበላለህ መጀመሪያ ሸጥ። እሺ መልስ የለህም? ተሰርቶ ነው የሚበላው። እሺ መልስ በቃኝ። ብስኩት መልስ የለም 45 ነው አለው ያለክ። እስቲ የታለ ቁጠረው? የታለ 45? በዛም ተረበርኩ እኮ ቁጠረው። ኧረ ዛኪራ አጥበረው። አንተም ሲጀምር ቪዲዮ በብር ነው የምትቀረጸው? ስንት ብር? በ50 ብር። እኛ ደግሞ 100 ብር ነው የምንሰጠው። ያው ኢትዮጵያዊነት እንግዲህ ደስ ይላል። የሚያግዙት ሰዎች አሁን እየመጡ ይገኛሉ። ነገር ግን በጣም አንጀት ነው የሚበላው። አስቡት በዚህ እድሜ ስለ እቃቃ መጫወት ነበር ማሰብ የነበረበት። ቲቪ ላይ ስለሚታዩ ካርቱን አኒሜሽን ፊልሞች ነበር ማሰብ የነበረበት። ስለሚበላው ነገር፣ ስለሚጠጣው፣ ስለ ጣፋጭ ነገር ማሰብ የነበረበት። ግን አንዳንዴ እድል ፍትሃዊ አይደለችም እና ይሄ ልጅ ብርድ፣ ፀሐይ፣ ዝናብ፣ ረሃብ እየተፈራረቀበት ብስኩቶችን እየሸጠ ጭራሽ ለቤተሰቦቹ ገቢ ማምጫ ነው የፈጠረው። የሚገርማችሁ ነገር እኔ ሳስብ እንደውም አንድ ቪዲዮ የሆነ ጊዜ የሆነች ልጅ ለቃ ነበር በዚህ ሳምንት እንደውም ሳይኖራችሁ አትውለዱ የሚል ነገር ለቃ እንደውም ብዙ ሰው ሲሰርባት ነበር። እውነት ለመናገር እኔ ይሄን ቪዲዮ ካየው ጀምሮ ወላጅ አቅም ሳይኖረው ማስተዳደር እስካልቻለ ድረስ በድሉ ያድጋል ኢትዮጵያ ውስጥ የሚባል አባባል አለ። ያ ነገር ቀርቶ አቅም ከሌለው ባይወልድ ብዬ ነው የማምነው። ምክንያቱም ተወልዶ እንደዚህ አይነት ስቃይ ነው የሚያሳልፉት። እና ምን ተሰማችሁ ነው ይሄን ቪዲዮ ስትመለከቱ? እኔ ቆሻሻ ነኝ እስካሁን ድረስ አይምሮ ውስጥ የተመላለሰ ያለ ንግግር ነው። የሁላችሁም ጋር ነው ይሆናል ብዬ አስባለሁ። እስቲ ልጅ ያሬድ የሆነች የተናገራት ነገር አለች። እውነት በጣም ልቤን የነካው ከዚህ ሐሳብ ጋር የገጠመልኝ አንድ ንግግር አጭር አለች። እስቲ እሷን ተመልከቷት። ኢትዮጵያ ማለት ለኔ የድሮ 1100 ኖኪያ ላይ አይፎን ከቨር ያደረገች ሀገር ነች። ፈጣሪንና እምነትን የሚያውቅ ሰው ዛሬ ቢሞት አይደንቀው። ምክንያቱም እምለው ላይገባ ይችላል የከቨር ሰው ከሆንክ። አንዳንድ ጊዜ ሰዎች ከቨሩን አይተው እውነተኛ አይፎን ሊመስል እውነት ነው አባባሉ ገብቷቸዋል። ኢትዮጵያ ማለት በፊት እቺ 01 ስልክ የምትባለው ጠቃጠቆ የምትሏት ስልክ በአይፎን ከቨር ተሸፍኗል። ላይዋ አይፎን ይመስላል፣ ያምራል፣ አብረቅራቂ ናት፣ ውድ ትመስላለች። ውስጧ ግን የጎሰቆለች በጣም ምስኪን ርካሽ እንደዛ ለማለት ነው። ኢትዮጵያም በአሁን ጊዜ ከላይዋ ብልጭልጭቷ ያምራል፣ ፎቁ፣ ላይቱ፣ ዲም ላይቱ ሁሉ ነገር ያማረ የደላን ይመስላል። ግን ህዝቦቿ በድህነት ወለል ውስጥ የተሰቃዩ በቤት ክራይ፣ በኑሮ ግሽበት፣ በተለያዩ መከራ በረንዳ ላይ ህይወታቸውን እየገፉ ይገኛሉ። አንዳንዴ አስፋልት ላይ ወጣ ብዬ ስመለከት እናቶች ከሌላ ቦታ ሰፈር መጥተው በጣም ኩል የሚባሉ እናቶች፣ ልመና ምን እንደሆነ የማያውቁ እናቶች ተሸፋፍነው በጣም ሼም ይዟቸው መለመን ራሱ
በጣም እያፈሩ ያስታውቃሉ። ከዚህ በፊት ለምነው እንደማያውቁ አባት እርዳኝ፣ የሆነ ነገር ስጠኝ ይላሉ። መለመን ሼም ይዟቸው አማራጭ ስላጡ ነው። እና እስከ መቼ እንደዚህ እንደምንሆን ያሳዝናል። ፈጣሪ ለሁላችንም እንግዲህ በልጽቀን አድገን ሀገራችን ከፎቋ ከብልጭልጭታው ላይ ከሚታየው በላይ ህዝቦቿ መሰረታዊ ነገር ተጠቅመው የሚኖሩባት ጊዜ ይመጣል ብዬ አስባለሁ። እስቲ በዚህ ልጅ ጉዳይ አንድ ሰው የሰጠው ሀሳብ አለ፣ ልቡ ተነክቶ። እስቲ እሱን ደግሞ እንመልከት። እኔ ቆንጆ አይደለሁም ቆሻሻ ነኝ ያለው የልጅው 4 ዓመት በ 5 ዓመት ነው አላውቅም። ግን አንድ ህፃን ልጅ እንደዛ ለማለት የሆነ ሰው እንደዛ ብሎታል ማለት ነው። የሆነ ሰው እንደዛ እንዲሰማው አድርጓል ማለት ነው። እንደዛ ሲሆን የ5 ዓመት ህፃን ልጅ እንደ 25 ዓመት ወንድ ልጅ አክት ማድረግ ይጀምራል። ችግሩን የደረሰበትን በሳቁ ለመደበቅ ይሞክራል። ምን ለማለት ነው? ጥሩ አቴንሽን አለ የልጅ ሶሻል ሚዲያ ላይ ቪዲዮዎቹ በትንሹ 10 ሺህ ላይክ ምናምን በመቶ ሺዎች ይታዩበታል። ይሄን አቴንሽን ወደ ገንዘብ ወደ ጥቅም ቀየሩለትና ወላጅ ካለው ወላጆቹ ተደግፈው ከዚህ የተሻለ ህይወት ደግሞ ሌላ ሰው እንዳይሰድበው ደግሞ ሌላ ሰው እንዲሰማው እንዳያደርግ ቢደረግ የተሻለ ነው። አድርጉ እስኪ እንዲህ ሰዎችን የምትረዱ ሰዎች ማለት አለ አይደል? ይሄ ልጅ አሁን በቃ ብዙ ሰው ያውቀዋል። በዚህ ገንዘብ እንዲያገኝ ማድረግ ከባድ አይደለምና አግዙት። እውነት ነው። ከመሬት ተነስቶ ይሄ ልጅ አይምሮ ላይ ፈጥሮ አይናገርም፣ ጨቅላ ነው፣ ምንም አያገናዝብም። አንድ ሰው አይምሮ ውስጥ አስቀምጧል ማለት ነው። ሲለምን አይደለም እየሸጠ ነው። እንግዲህ በዛ ጊዜ ቆሻሻ ለብቶ ልብሱ ይበላሻል፣ የተንከራተተ ነው፣ ዝናቡ ይመታዋል፣ ይጨቀያል፣ ጫማው የለበሰው ሱሪ አይቀየርም፣ ፀሐዩ ሀሩሩ ይመታዋልና አንተ እኮ ቆሻሻ ነህ ሂድ ተብሏል። አስቡት፣ በዚህ እድሜ አይምሮስ ልቡስ ገብቷልና ከመሬት ተነስቶ የመጣ ነገር አይደለም። ወንድማችን እንደሚለው ቪዲዮ የታየለት ነው። ብዙ ሰዎች እየለቀቁት ይገኛሉ። ነገሮች ተመቻችቶ ትምህርት የሚማርበት ራሱን የተሻለ ቦታ የሚደርስበት ለታሪክ ይሄ ቪዲዮ ተቀምጦ እኔ እኮ እንደዚህ ነበርኩ ከዚህ ተነስቼ አሁን ላይ ደርሻለሁ የሚልበት ጊዜ ይመጣል። በግሌ ሁላችንም እንመኝለታለን ብዬ አስባለሁ። ደግሞ ይሆናል። የብዙ ኢትዮጵያን ስሜቶች ተጎድቷል፣ ያሳዝናል። ይህን ይመስላል። እንግዲህ ወደ ሁለተኛው አጀንዳ ስሄድ ሰሞኑን ፌሚኒዝም በጣም እየበዛ ነው። ሰላማዊ ሰልፍ ውጡ እየተባለ ነው። እነ ጆርዲ ያስነሱት ንቅናቄ ብዙ አንዳንዱ ይተቻል፣ አንዳንዱ ደግሞ ይደግፋል። እስቲ እኔ ሁለት የጆርዲንና አንድ ደግሞ የማትደግፍ ሴት፣ ሁለቱም ሴቶች ናቸው። ወንዶችን ጣልቃ ማስገባት አልፈለኩም። ሁለቱ ተመሳሳይ ሀሳብ የሰጡት አለ በተቃራኒ ሆነው፣ አንዷ ደግፋ አንዷ ተችታ። የማን ትክክል ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡ። እስቲ መጀመሪያ ፌሚኒዝምን የማትስማማ የምትቃወመዋን ሴት ቪዲዮ ልጋብዛችሁ። ኢትዮጵያ ከፌሚኒዝም በፊት ጥንቅቅ ያለች ሀገር። ኢትዮጵያ ውስጥ የነበሩ ሴት ነገስታት ዶሚነንሳቸው ከወንዱ ይበልጥ ነበር። ፌሚኒዝም ኢትዮጵያ ውስጥ ሳይረግጥ ከ23 ዓመት በኋላ እቴጌ መነን ትምህርት ቤት ተከፈተ። አታውቁም? እቴጌ መነን ትምህርት ቤት ተከፈተ። እቴጌ መነን ትምህርት ቤት ምን አይነት ትምህርት ቤት ነው? ገርልስ ኦንሊ። ኢትዮጵያ ውስጥ ሴቶች በ50ዎቹ ላይ ተምረው ይኸው እንደዚህ ፕሮፌሽናሊ ይኸው ልጨምርላችሁ እንደዚህ ይሰሩ ነበር ከፌሚኒዝም በፊት። መቼ ነው የእናንተ ፌሚኒዝም ኢትዮጵያ ውስጥ መጥቶ ትምህርትን የሰጠን? አንብቡ እንጂ ታሪክ ጠይቁ እንጂ። ኢትዮጵያ ውስጥ በጣም ሃይሊ ዲሲሽን ሜኪንግ ፖዚሽን ላይ ነበሩ በጣም ብዙ ሴቶች ነበሩ ከፌሚኒዝም በፊት፣ ከእብደቱ በፊት። ችግሩ ሴቶች ተጨቁነ ሴቶች የሚለውን ብቻ ነው የምትሰሙትና ከፌሚኒዝም በፊት እኮ እነ እቴጌ ጣይቱ ታምር የሰሩበት ሀገር እኮ ነው። ሴቶችን ዘርዘርላችሁ እንዴ? ፌሚኒዝም ከመጣ በኋላ ነው ይሄን ሁሉ ነገር ገደል የከተተብን። እንደሰማችሁት ነው እንግዲህ እሷ ያለችው የምትገኘው ፌሚኒዝም ከመምጣቱ በፊት ሴቶች ኢትዮጵያ ውስጥ በእርግጠኝነት ብዙ አስተዋጽኦ ነበራቸው። መሪዎችም ነበሩ፣ በተለያዩ ስልጣናት ላይ ነበሩ፣ የተለያዩ ድርጅቶችን ከፍተዋል፣ የተለያዩ ሙያዎችን ተምረዋል። ሴት ፓሌትም ነበረች፣ ብዙ ሙያ ዘርፍ ላይ ታዋቂ የሚባሉት ውስጥ ነበሩ እና እናንተ እንደምትሉት አይደለም ነው ያለች የምትገኘው። ምን ሀሳብ አለ? እሷ ትክክል ነው? እስቲ ጆርዲን ደግሞ በመጨረሻ እንስማና ፕሮግራማችንን እናበቃለን። ቪዲዮ ላይክ ማድረግ፣ ኮመንት ማስቀመጥ አትርሱ። አሁንም አብረናችሁ ነን። ለፍቅር ብሎ ትምህርቱን ያቋረጠ ወንድ የለም። ባይ ዘ ዌይ ለመጋባትም ብሎ ትምህርቱን ያቋረጠ ወንድ የለም። ስፔሻሊ ኢትዮጵያ ውስጥ ለመውለድም ብሎ ትምህርቱን ያቋረጠ ወንድ የለም።
ስራውንም የሚያቋርጥ ወንድ የለም። ባይ ዘ ዌይ መሰረታችሁት ያላችሁት ትዳርና ቤተሰብ ያንቺ የብቻሽ የግልሽ ይመስል ትምህርቱንም የምታቋርጩ ስራውንም የምታቋርጩ ሁሉ ነገርሽን ጓደኞችሽንም ምንሽንም ኤቭሪቲንግ የምታቋርጩ አንቺ ነሽ። አላዋጣቸውም። እናቶቻችንን አያቶቻችንን አላዋጣቸውም። ጨርሺ ትምህርትሽን። እሷ ደግሞ በተቃራኒ ነው እያለች የምትገኘው። እናቶች ከዚህ በፊት ተጨቁነዋል። እናንተ የምትሉት አላዋጣቸውም፣ በጭቆና ነው ያሳለፉት፣ አልተማሩም፣ እንዳይማሩ እንዳይሰሩ ቤት ውስጥ ሆነው ተወሽቀው እንዲኖሩ ነው ያደረገው እንጂ ምንም ጥቅም አልፈጠረም። የድሮ ስርዓት የድሮ አስተሳሰቡ እያለች የምትገኘው። እስቲ ማን ይመስላችኋል? ፌሚኒዝምን እኔ የተለየ ጥላቻ ነገር የለኝም። ነገር ግን ለወንድ ጥላቻ የሚያንጸባርቅ ነገር እንዳይኖር ብቻ ነው የማስበው እንጂ ሁሉም መብትን መጠየቅ ክፋት የለውም ብዬ አስባለሁ። እንደዛውም ደግሞ ሴቶች ጉልህ ሚና አለው። እንደውም አሁን እኮ ገንዘቡ ያለው ሴቶች ጋር ነው አይደል? ብዙ ሴቶች ገንዘብ እንደውም እናትልኪ እዛ ላላችሁ ለወንድ እናትልኪ ይባላል። እናትልኪ የመጣው እኮ ገንዘቡ ሴቶች ጋር ስላለ ነው አይደል? ሴቶች በደንብ የተሳተፉ ነው። በሶሻል ሚዲያ፣ በሞዴሊንግ፣ በተለያዩ ሙያ ዘርፍ፣ በስልጣን ላይ አሉ በተባሉ ቦታዎች ይንቀሳቀሳሉና ነገሮች ምቹ ናቸው። ይህን ያህል ከወንድ ጋር ጥላቻ የለም። ትዳር መከበር አለበት። መከበር ማለት ወንዱ ብቻ ሳይሆን ሴቱም ተከባብረው አብሮ የሚገነቡት ቤተሰብ የሚፈጥሩበት ልጅ የሚመሰርቱበት ተቋም ነው እንጂ የፉክክር ቤት አይደለም። ወንዱ ስላልሰራ ሴቷ ለምን አልሰራም፣ ወንዱ አልሰራም የሚል ፉክክር አይደለም። በፍቅር ነው ሲጀመር። ፍቅር ካለ ምንም አይነት ይሄ መፎካከር ስሜት አይኖርም። እኔ ወንድ ነኝ እኔ ሴት ነኝ የሚባል ነገር አይመጣም። ለፍቅር ሲባል ምንም የሚደረግ ነገር የለም። እግር የሚያጡ ወንዶች አሉ አይደል? እንደ ሴትን በእርግዝና ጊዜ የሚንከባከቡ ብዙ ነገር የሚያደርጉ አሉ። ስለዚህ ዋናው ፍቅር ካለ መከባበር ካለ ሌላው ነገር ከንቱ ነው ብዬ ነው የማስበው። ሁሉ ነገር ይሻራል፣ ያልፋል። ይሄ የራሴ እይታ የራሴ ምልክት ነው። እስቲ እናንተ ሀሳብ አስቀምጡ። አሪፍ መረጃዎችን ይዤላችሁ እመጣለሁ። ለዛሬ ለን ፕሮግራም ይሄን ይመስላል። ሰላም ሁኑልን።